ነገር የሚገኘው ምናምን ደቡብ ወይም ወደ ደቡብ ጥግ ያለ ወደ አፍሪካ ድንቢና ካለ ዘጋለ ነው ያን ጊዜ ድንገት ነው የተለያየ እንጂ እንደዚህ በቡድን በዝርያ ተዋልዶ አይደለም። ያ በቋንቋ የተዋደነው ግን ከዛ ላይ የሆነ መልክ የሆነ ስም ይያዘ በዛ መንገድ እንጂ የሰው ልጅ ሁሉ እንደዚህ ያለ የተቀላቀለ አዳማዊ ነው። ስለዚህ የሳምራውያን ችግራቸው የትውልዱ መደባለቅ ነው። የሃይማኖታቸው ድብልቅነት ሳምራውያን አምልኳቸው የተቀላቀለ ነው። እግዚአብሔርንም ያመልካሉ፣ ጥሩ ነው። ግን ደግሞ ከእግዚአብሔር ባሻገር ሌሎች ጣዖታትን ያመልካሉ። አባቶቻችንን ከግብፅ ያወጣው እግዚአብሔር ነው ብለው ለዚህ አምላክ አምልኮ ያቀርባሉ። ግን ደግሞ እግዚአብሔር ብቻ አይበቃም፣ ሌሎች ኃይል ያላቸው አማልክት አሉ ብለው ደግሞ ሌሎችን ጨምሮ ያመልካሉ። ስለዚህ የሳምራውያን ችግር እውነቱን አያውቁም። ያን ከፊል እውነት የለም። እውነት ከሐሰት ጋር ከተቀላቀለ እውነት እንደምን ያጣል። እውነት አንዱ ችግሩ ችግር ከተባለ በእርግጥ ጥንካሬ ነው፣ ድክመት አይደለም። ከሐሰት ጋር ተቀላቅሎ መኖር አይችልም። ሐሰት ምንም ችግር የለበት። ውሸት ስለሆነ ጊዜ አንዴ የሞተ ስለሆነ ምንም የሚፈራው ነገር የለም። ያ ሞቷል ሊፈራ ጥንቃቄ የሚያስፈልገው ህይወት ያለው ነገር ነው። እውነት ያለው ነገር እንዳይበረዝ ነው። መርዝ ምንም መርዝነቱን አይተው ከሌላ ነገር ጋር የሚቀላቀል መርዝ የቆሸሸ ነገር ሌላውን ያቆሽሻል እንጂ እሱ ያው በቀላሉ አይነሳም። ንጹህ ነገር ነው ጥንቃቄ የሚፈልገው። ነጭ ነገር አላ ጥንቃቄ የሚፈልገው ያው ሌላው በየጠቆረ ወይም ልብስ ከሆነ ብዙ ያናክል ቆሻሻ ይችላሉ። ነጭ ነገር ግን ቆሻሻ አይችልም። እና የሳምራውያን ችግራቸው እንዲህ ነበር። አምልኮታቸው የተደባለቀ ነው። ለዚህ ነው ጌታችን እናንተስ ለማታውቁት ትሰግዳላችሁ። ሳምራውያን ለዚህ ይሰግዳሉ። ገሪዛን በተባለው ተራራ ላይ ሳምራውያን ይሰግዳሉ፣ አምልኮ ይፈጽማሉ፣ መስዋዕት ያቀርባሉ። ገሪዛን በተባለው ቦታ ላይ ቦታው እግዚአብሔር ለሙሴ ነግሮ ሕዝበ እስራኤል የተመረቁበት ቦታ ነው። በረከተ ገሪዛን ይደርባል ተብሎ ይመረቃል። ስለዚህ ቦታው መልካም ነው። ለእግዚአብሔር ያላቸው አምልኮ መልካም ነው፣ ግን የተቀላቀለ ነው። እግዚአብሔር ከሌሎች አማልክት ጋር ደባልቀው ቀላቅለው ነው የሚያደርጉት። ስለዚህ ጌታችን ለማታውቁት ትሰግዳላችሁ ያላቸው አምልኮች የተደባለቀ ነው። እግዚአብሔርን ከሌሎች ጋር ጨምሮ ቀላቅሎ ለማምለክ መሞከር ለማያውቁት አምላክ አምልኮ አቀርባለሁ ማለት ነው። ስለዚህ ወደ እኔ ስትመጡ እውነቱን እንጂ ስህተቱን ማምጣት አትችሉም። ወደ እግዚአብሔር ስንመጣ ከእግዚአብሔር ጋር ለመኖር እውነትን እንጂ ሐሰትን ለማልቀል ማምለክ አንችልም። እግዚአብሔር ከሌሎች ጋር መቀላቀልን አይወድም፣ አይችልም። እውነት ነው። እግዚአብሔር ይህን መታገስ አይችልም። ሃይማኖት አንድ ነው፣ እውነት አንድ ነው የምንለው እዚህ እውነት ከሐሰት ጋር በምን መንገድ ተጠጋግተው ግድ የለም ይህን እንታገሰው ሊባል አይችልም። ስለዚህ ለማታውቁት ትሰግዳላችሁ እንዳላችሁ አቀላቅሎ ከእግዚአብሔር ጋር ሌሎች ነገሮችን አዳብሎ ለማምለክ መሞከር እግዚአብሔር ሊቀበሉ አይችልም። እንዲህ ያለውን አምልኮ የሚለው እናንተ ለማታውቁት ትሰግዳላችሁ፣ አምልኳችሁ ባለማወቅ ነው ነው። አሁን ሳምራውያን የብሉይ ኪዳን የኦሪቱን መጽሐፍ ይቀበላሉ፣ እንዳሰባችሁ እግዚአብሔርን ያመልካሉ፣ ስለሚቀላቀሉ አልተቀበለላቸው። ስለዚህ ነው ሳምራዊቷን ሴት ለማታውቁት ነው የምትሰግዱት ያላቸው። ምን ማለት ነው? እኛም ከእግዚአብሔር የምንቀላቀላቸው ሌሎች ነገሮች እንዳይኖሩ፣ ከክርስትና ጋር የምንቀላቀላቸው ሌሎች ነገሮች እንዳይኖሩ። እግዚአብሔር የሚቀላቀል ነገር አይቀበልም። በኦሪቱ ብዙ ነገሮች የታዘዙት ከዚህ የተነሳ ነው። በሬና አህያ በአንድ ላይ አትረስ የተባለው ለዚህ፣ የተቀላቀለ ዘር አትዝራ የተባለው ለዚህ። ለጊዜ ያስቸግራል በዘለቄታውና ሀሳቡ ግን እግዚአብሔር የተደባለቀ የተቀደሰና የረከሰ እውነትንና ሐሰትን ማቀላቀል አይችልም፣ ሊቀበል አይችልም። ስለዚህ የሳምራውያን አምልኮ ግን አልተቀበለውም፣ የተደባለቀ ነው። ስለዚህ እግዚአብሔርና ገንዘብን እግዚአብሔርና ዘመንን ያመጣቸውን ነገሮች ክርስትናና ክርስትና የማይወደውን ነገር እያደባለቅን ይዘን እንመጣ ከሆነ ወደ ማህበር ወደ ቤተሰብ ወደ ቤታችን እግዚአብሔር አይቀበለውም። ለማታውቁት ትሰግዳላችሁ። እንደ ሳምራውያን ሂድ መጀመሪያ ይሄን ስራን ጣል፣ ተሸክመ ያመጣኸውን ነገር የማያረካ ግን ሁልጊዜ የሚቀዳ የሚያስጠማ ግን ሁልጊዜ የሚጠጣ ይሄን ተውና ወደዛ ትሆ ይህን ሳነተው አቀላቅለን እግዚአብሔር ያመለክ የሚመስል እንደ ሳምራውያን የተደባለቀ ነው። ዛሬም በዓለም ብዙ ሰዎች ምናልባት እኛም ብዙ ስለኖር እንችላለን አምላካቸውን መፍጠር ይፈልጋሉ። ምን ማለት ነው? እግዚአብሔርን ይቀበላሉ፣ ግን ደግሞ እግዚአብሔር የሚቀበሉት እግዚአብሔር እነሱ የሚፈልጉትን የሚወድ እነሱ የሚመኙትን ነገር የሚያጸድቅ የእነሱ ጉዳይ አስፈጻሚ እንጂ እነሱ የሚገዙለትና የሚታዘዙለት አምላክ አይነት አይደለም። ብዙዎቹ እግዚአብሔር ማለት ጉዳይ ፈጻሚ ነው። ለዚህ ነው ብዙ ሰው እየተመኘው ሳይፈጸም ሲቀር የሚያቆር ነው። ከቤተክርስቲያን ሳይቀር የሚቀረው
እግዚአብሔር ማለት የሚገዙለት አምላክ ሳይሆን የሚታዘዝ አገልጋይ፣ ጉዳይ ፈጻሚ አድርጎ በህሊናው ስለሳለ ይህ በተመለከተ ጄምስ ፓተርሰን እና ፒተር ኪም የተባሉ ጸሐፊዎች በአንድ መጽሐፋቸው ላይ ዘ ዴይ አሜሪካ ቶልድ ዘ ትሩዝ፣ አሜሪካ እውነቱን የተናገረችበት ቀን እንደማለት መሰለ። በዛ መጽሐፋቸው ላይ እግዚአብሔር የሚለው ቃል ለአብዛኞቹ አሜሪካ ምን ማለት እንደሆነ ጽፈዋል። ለብዙዎቹ አሜሪካውያን አሉ እግዚአብሔር ማለት የቀደምት አባቶቻቸው እግዚአብሔር ሳይሆን የዚያ እግዚአብሔር የራቀና የደበዘዘ ነጸብራቅ ነው። የቀደመው እግዚአብሔር እሱ ሳይሆን ለብዙዎቹ እግዚአብሔር ሲባል የዛ የቀደመው እግዚአብሔር የራቀና የደበዘዘ ነጸብራቅ ሪፍሌክሽን ነው። ይህ የእነርሱ እግዚአብሔር የብሉይ ኪዳኑ ቀናተኛ አምላክ ሳይሆን በአጠቃላይ በዓለማችን ያለው የመልካምነትና የደስታ ስሜት ነው። ለብዙዎቹ እግዚአብሔር ማለት ደስ የሚያሰኝ ነገር ነው። ስሜታቸውን የሚያረካ ነገር በቃ እሱ ነው አምላክ ማለት። በስሜታቸው ሊመጣ ከሆነ እግዚአብሔር አይፈልግም። እነሱ የሚወዱትን የማይወድ የሚፈልጉትን የማይፈልግ የሚመርጡትን የማይመርጥ ከሆነ እንዲህ ያለ እግዚአብሔር አይቀበሉም። ለእነሱ እግዚአብሔር ማለት ፍላጎታቸውን የሚያስፈጽም ጉዳይ አስፈጻሚ ነው። ምርጫቸውን የሚያጸድቅ ነው። ብዙ ሰው ወደ ቤተክርስቲያን የሚመጣው አስቀድሞ ወስኖ ነው። እንደዚህ ያለ ትክክል አይደለም ብሎ ነው አይደለም እንዳይባል አስቀድሞ አጥሮ ይሄ ያስኬዳል አይደለ ብሎ ዘግቶ ነው የሚመጣው። ያስቸግራል ለማለት ራሱ አስቀድሞ አጥር ያጣል። እንደዚህ የተደባለቀ እንዳይሆን ስለዚህ ብዙ ሰዎች የእሱን ትእዛዝ እንድናደርግና የእሱን እውነት እንድንቀበል የሚፈልግ አምላክ ሳይሆን የራሳቸውን ምኞቶች፣ ስሜቶችና እምነቶች እሰይ ወድጃቸዋል ትክክል ናቸው እንዲላቸው የሚፈልጉት አምላክ የሚፈልግ አምላክ ወይም እንደዚያ የሚያደርግ አምላክ በህሊና በመፍጠር ላይ ናቸው። በዚህ አይነት ዓለም ውስጥ ሊታገሱት የማይቻለው ነገር ሃይማኖት አንድ ነው፣ እውነት አንድ ነው የሚለውን ነው ሊታገሱ የማይፈልጉት። ይሄ ራሱን ብቻ ከፍ የሚያደርግ የሌላውን የሚያቃልል ብዙ ሰዎች አሉ። እንዲህ ሊሆን አይችልም። እግዚአብሔርን ከሐሰት ጋር ቀላቅለን ልናመልከው አንችልም። በብዙዎች ዘንድ እየታየ ያለው ግን ይሄ ሳምራዊ ችግር መቀላቀል ክርስትና እውነት ነው ሊል ይችላል። ግን ብዙዎች አሉ እኔ ብቻ ላይ ትክክል አለ በክርስትና ብቻ ትክክል መሆን በምታውቃለን ሌሎች ስ ይሄ ክርስቲያን ላይ በሚሉ በብዙ ሰው ዘንድ ውስጥ ሆን የሚታይ ከባድ መንፈስ ከባድ የሳምራ መንፈስ አንድ የተለያዩ እምነቶችን ሲሞክር እየገባ የወጣ ሲሞክር የነበረ ክላርክ ፒመር ከተባለ አንድ ሰው እንዲህ ብሎ ጽፏል። ብዙዎች ያሉበት ሁኔታ ምዕራብ ዓለም በጣም የተስፋፋው እኛም ሀገር በስልጣኔ በሊበራሊዝም መንፈስ እየተስፋፋ ያለው ሁኔታ እንዲገልጾታል። ይሄ ሰው እሱ ሀሳቡን ነው የገለጸው። ምን አለ? ከእኛ ሃይማኖት ውጭ የሆነ የሌላ እምነት አማኝ ሰው ስንቀርበው ከዚህ ሰው ጋር ስንቀርብ እግዚአብሔር ለዚህ ሰው እንዴት እየተናገረ እንደሆነ ለማወቅ በመጓጓትና ስለ እግዚአብሔር ጸጋና ፍቅር ምን አይነት አዲስ አይነት መገለጥ ልናገኝ እንደምንችል በጉጉት በመጠበቅ መንፈስ ይገባል። ክርስትና ውጭ አለ አንድ ሰው ስትቀርብ መቅረብ ያለብን እግዚአብሔር ለዛ ሰው በምን አይነት ሁኔታ ተናግሮት እንደሆነ ለማወቅ በመጓጓት እንደው ጫማህን አውቀህ ነው ወደዛ ሰው መቅረብ ያለብን ይላል። ሌላ ሃይማኖት ስንቀርብ ልናደርገው የሚገባን የኛ ተግባር ጫማችንን ከእግራችን ማውለቅ ነው። ምክንያቱም የምንቀርበው ቦታ የተቀደሰ ነው። አለበለዚያ ራሳችንን በሰዎች ህልም ላይ እየተረማመደ እናገኘዋለን። ከዚህ በበለጠ ግን እኛ እዛ ቦታ ከዛ ሰው ሃይማኖት አስተሳሰብ ከመድረሳችን በፊት እግዚአብሔር ቀድሞ በቦታ ላይ የደረሰ መሆኑን የዘነጋን ነው። ስለዚህ እግዚአብሔር በየሃይማኖቱ ተገልጧል። ስለዚህ ወደ ሌላ ሃይማኖት ወደ ኤክስ ዋይ ምናምን ስትሄድ ያ ስህተት እንደሆነ አስበህ ሳይሆን እግዚአብሔር በዛ ውስጥ ምን አይነት እውነት ገልጦ እንደሆነ ለማግኘት ጫማህን አውልቀህ በትህትና መቅረብ አለብህ ይላል። ይሄ መንፈስ ብዙዎችን ይገዛል። እንደዚህ የሚሉ ሰዎች ክርስትና ብቻ እውነት መሆኑን በምን አውቃለሁ? በነገራችን ላይ ነው በማራ ክርስትና ብቻ እውነት መሆኑ በብዙ መንገድ የተረጋገጠ እንደ ክርስትና ማስረጃ ያለው ሃይማኖት የለም። እውነት ስለሆነ ይሄ ብሎ ራስን ማስወደድ አለ ስለሆነ እውነት ስለሆነ ከልባችን እውነት ስለሆነ ይሄ እውነት ነው የምንለው ደግሞ ዝም ብሎ በሚኖት በዊሽፉል ቲንኪንግ ወይ ራስን በማዳመጥ ሳይሆን እውነት ነው። እንደ ክርስትና ማስረጃ ያለው የለም። በብሉይ ኪዳን የተነገሩ ትንቢቶች በሙሉ በሐዲስ ኪዳን ተፈጽመዋል። አንድ ቀድሞ ትንቢት ተናግሮ ያ በተነገረው መሰረት የተፈጸመለት ሃይማኖት ወይም የፈጸመ የለም፣ ማንም የለም። ሙስሊሞች ይህንን ቻሌንጅ ማለፍ አይችሉም። እንዳውም ሲጠየቁ እነሱ ሄዳለ ስለ
በጽሞ ማስረጃ የለው ማለት እዛው ራሳችን እንችላችሁ ለምናታ የለም ሌላው ሁሉ ምከራው ምኞት ነው፣ ሌላ ህልም ነው። ምንም ማስረጃ አለ? ሂንዱይዝም፣ ቡዲዝም እንደዚህ ሆኖ ተወልሰው ምንድን ነው ማስረጃው? አንድ ሰው ስላየኸው ብቸኛው አውቶሪቲ እሱ ነው። ያንን ይኸው ይኸው ከሱ ውጭ የሚያቅሰው ሌሎች እንደዛ ነው። ክርስትና ግን በተጨበጠ ማስረጃ የተመሰረተ ነው። በስንቱ የክርስቶስ ትንሣኤ ይህ ሁሉ ሕያው ማስረጃ ነው። እና ግን እንደ ሳምራውያን ሌሎችን እውነት አላቸው። የሌሎችን እምነት እግዚአብሔር ለእነዛ ሰዎች የተገለጠውን መገለጥ ያደረገላቸውን ነገር መናቅ የለም። እንዲህ ማድረግ ወይት ነው በነዛ ሰዎች ማንነት ላይ ህልውና ላይ መረማመድ ነው የሚለው ሰምራዊ ምሳሌ ነው። ይህ ነው ጌታችን ለማታውቁ ትሰግዳላችሁ። ዛሬ ብዙ ሰው ለማያውቀው ነው የሚሰግዱ። በየቀኑ የሚሰግዱ አምልኮ እናቀርባለን የሚሉ ወገኖቻችን ሞልተዋል። ግን ለማያውቁት ነው የሚሰግዱት። ከአብ ከወልድ ከመንፈስ ቅዱስ ውጭ ቅድስት ሥላሴን በማመን የማይደረግ አምልኮ ሁሉ ለማያውቁት መስገድ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። ከዚህ ቆራርጦ ከፋፍሎ ሌላ እንደ ሳምራውያን በራስ መንገድ አምላኬ ነው ብሎ በህሊና ፈጥሮ የሚደረግ አምልኮ ሁሉ ያ ይቀበላል። በአጠቃላይ ይህንን ዳዊት እንዲሁም ቅዱስ ጳውሎስን የአሕዛብን ነገር አንደኛ ቆሮንቶስ 10:20-21 ላይ አሕዛብ በሙሉ ነገር ግን ሀሳብ የሚሰሙት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰሙ እላለሁ ብሏል። ቅዱሳን መጽሐፍ የሚነግሩን ይሄን አሕዛብ ከክርስትና ውጭ ያሉ ሰዎች በየመንገዳቸው እግዚአብሔርን ያመልካሉ። ነገር አሕዛብ የሚሰሙት ለአጋንንት ነው። ዳዊትም ይሄንን ገልጾታል። መዝሙር 95:5 ላይ አማልክት ይሆኑ ለአሕዛብ አጋንንት አሕዛብ ማለት አጋንንት እንጂ በሆነ መንገድ እውነትን ያመልካሉ ማለት ነው። ቢሆን ደስ ማለት እግዚአብሔር እንደሆነ በሆነ መንገድ እንዲገድል ማን ይፈልጋል? ግን አይደለም ማለት ያልሆነውን እኛ ልናደርገው አንችልም። እግዚአብሔር ማለት ቸር ልንሆን አንችልም። ዶንት ትራይ ቱ ቢ ሞር ስፒሪቹዋል ዛን ጎድ ሂምሰልፍ ብሏል። አንድ ሰው አንዳንድ ሰዎች ቁሳዊ ነገር ምን ያደርጋል? ጠበል፣ ይሄ ውሃ የሚሉ አሉ። ራሱ እግዚአብሔር ቁሳዊ ነገር ተጠቅሞ በውሃ ተጠምቋል፣ ህብስትን ስጋም አድርጓል። ራሱ ባለቤቱ በዘይት እየቀቡ እንዲፈውሱ ደቀ መዛሙርቱን ልኳል። ቁሳዊ ነገሮችን ተጠቅሟል። እና ከእግዚአብሔር በላይ መንፈሳዊ ትፈልጋለን። ስለዚህ ከእግዚአብሔር በላይ አካታች፣ ከእግዚአብሔር በላይ አቃፊ ለመሆን የሚፈልጉ ሰዎች አሉ። ከእግዚአብሔር በላይ ቸር፣ ከእግዚአብሔር በላይ መንገዱን ማስፋት የሚፈልግ ኖ የእግዚአብሔር የፈጠረው መንገድ ጠቧል። ይሄ ነው ሳምራዊነት። ሌላ መንገድ ሌላ ሀሳብ ማምጣት ይሄ ልቦለዳዊ መንገድ ነው። ስለዚህ የሳምራዊያን ችግር ባጭሩ ሲጠቀለል ሁለት አይነት ነው። አንዱ ሳምራዊነት እውነትን ከሀሰብ እግዚአብሔር ከሌሎች ሃይማኖት ጋር ተራቅረው ማመንና መያዝ ነው። እንዳስታወስኳችሁ ሁሉም ሃይማኖት ትክክል ነው፣ ብዙ አይነት መንገዶች አሉ የሚለው ዩኒቨርሳሊስት አይነት እሳቤ ነው። እንዲሁም ከእግዚአብሔር ውጭ ደግሞ አልመች ሲል ወደ መተቱ፣ ወደ ጠንቋዩ፣ ወደ ሐሰተኛ ጠማቂው ወደዛም ጎራ እያሉ እንዲህ ባለ መንገድ እግዚአብሔር ለማምለክ መሞከር ሳምራዊነት አለ። ሌላው ሳምራዊነት የእርሱን ትእዛዛት እንድናደርግና የእርሱን እውነት እንድንቀበል የሚፈልግ አምላክ ሳይሆን የእኛ ጉዳይ ፈጻሚ እንዲሆን መፈለግ። ከዛ ማክበር እግዚአብሔር ለዚህ ያለው አባቶቻችን እናቶቻችን በመከራ ያለፉት ልምድ እነየው እና አብርሃም ምንለው ተረት ነው። ለምን በመከራ አሳለፋቸው? ሰማዕታት ለምን ያን ሁሉ መከራ አስቀበላቸው? የእግዚአብሔር መንገድ ይሄ ነው። የእግዚአብሔር መንገድ በዚህ ዓለም ስሜታችንን ማርካት አይደለም። ያ ቢፈጽምልን እኮ የሚጎዳን አይደለም፣ ግን ለጊዜው ያንዳንድ የማይጠቅመን መሆኑን ስለሚያውቅ ነው። የሚጠቅመን እሱ ያውቃል። ለቅዱስ ጴጥሮስ እንዳለው ይህን አሁን አይገባህም ማለት ነው የምታስተውለው። ሳምራዊነት በጥቅሉ ይሄ ነው፣ በእውነት አለማምለክ። ስለዚህ በእውነት ማምለክ እግዚአብሔርን ብቻ ማምለክ፣ ከእግዚአብሔር ጋር የምንቀላቀላቸው ሌሎች ነገሮች በሌላችን የምንፈጥራቸው ሌሎች ስሜቶችን ሁሉ ማስወገድ መቁረጥ ነው። በኢየሩሳሌም አይደለም ማለት ነው። ሳምራውያን ችግራቸው ይሄ ነው። የሚያመልኩት በእውነት አለ። ለምንድን ነው በኢየሩሳሌም አይደለም እግዚአብሔር የሚመለከው? በገሪዛን አለመሆን፣ እንደ ሳምራውያን አለመሆን ትክክል። ለምንድን ነው በአይሁድ ዘንድ እውነተኛ አምልኮ የለም? በኢየሩሳሌም አይመለክም ማለት በገሪዛንም አይመለክም፣ በኢየሩሳሌም አይመለክም። በእውነትና በመንፈስ ነው የሚመለከው። ለምንድን ነው የኢየሩሳሌም ችግር? እንግዲህ አይሁድ እስከዛ ጊዜ ድረስ አስተምሯቸው ትክክል ነው፣ መጽሐፎቻቸው ትክክል ናቸው፣ እውነት ናቸው። ስለዚህ ነው ጌታችን እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። አይሁድ ለሚያውቁት ነው የሚሰግዱት። አይሁድ
እውነተኛ አምላክ ነበር የሚሰብኩት። ግን ሌላ ደግሞ ችግር ነበረባቸው። አይሁድ በእውነት ይኖራሉ፣ መንፈስ ግን አልነበረም አምልኳቸው። ስለዚህ የአይሁድ አምልኮ ችግር መንፈስ አልባ ሕግ አላቸው፣ ትእዛዝ አላቸው፣ እውነተኛ አስተምሮ አላቸው። ክርስቶስ ሲመጣ ድረስ ያ ነበር። በኋላ ያመኑት ክርስቲያኖች ያላመኑት አይሁዳውያን ሆነው እውነቱን ይዘው አቅጣጫ ጠቋሚውን ይዘው ወደ መንገዱ ወደ ፍጻሜ ሳይደርሱ ቀሩ። ታዲያ ምንድን ነበር ችግራቸው? አምልኳቸው እውነት ቢሆንም መንፈስ ግን አልነበረው። ድርቅ ያለ በወግ አጥባቂነት የታጠረ በስርዓት ጠራቂነት የተበተረ ሕይወት የሌለው ሙትት ያለ ነበር። ስለዚህ ነው ሳምራውያንን ከእውነት ውጭ ናችሁ ወደ እውነት ነው አለ። አይሁድን ደግሞ መንፈስ የለውም አምልኳችሁ መንፈስ ያለው ይሁን አለ። እንግዲህ የአይሁድ እና በኢየሩሳሌም የነበሩት አምላኪዎች ችግሮች ብዙ ቢሆኑ ለሶስቱም ባጭሩ ዋና ዋናዎቹን ችግሮቻቸው ላስታውሳቸውና ትምህርታችን ይጨርሳል። አንዱ ችግራቸው ሕጉ አላቸው፣ መጽሐፍቱ አላቸው። ግን የሕጉ ዓላማ የሆነውን ምሕረትና ርኅራኄን ዘንግተው ሕጉን ደረቅና ሕይወት አልባ አድርገውት ነው። ሕጉ የተሰጠው ለርኅራኄ ነው፣ ለሰው እንዲጠቅም ነው እንጂ በሰው ላይ ሸክም ጫና እንዲሆን አልነበረም። እነሱ ግን ያን የሕጉን ዋና ዓላማ ረሱትና ሕጉን ሸክም አደረጉት። ሕጉን ጫና ቀንበር አደረጉት። ቀንበር ሸክም የከበዳችሁ ወደ እኔ ነው ያለው። ለዚህ ነው ጌታችን ፈሪሳውያንን ሰፋ አድርጎ በገሰጸበት ትምህርት በማቴዎስ 23 ላይ እንዲህ ብሏቸዋል። እናንተ ግብዞች። ግብዝ ማለት ሃይፖክሪት፣ አስመሳይ ማለት አስመሳይ። ይህ ነገር እንዳይኖርብን በጣም መጠንቀቅ አለብን። እግዚአብሔር እንደ ግብዝነት የሚጠላው ነገር የለም። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ማንንም ሰው አልፈረደም። በኃጢአት ተይዛ መጣች ያሏትን እንኳን አልፈረደባትም። ፈሪሳውያንን ግን ወቅሷል፣ ነቅፏል። ከዛም ያለፈ በጅራፍም እስከ ማባረር ደርሷል። እግዚአብሔር እንደ ግብዝነት የሚጠላው እንደ ማስመሰል እግዚአብሔር የሚጠላው ለምን? እግዚአብሔር እውነት ነው። እውነትና ሐሰት ማስመሰል አብረው ሊሄዱ አይችሉም። ስለዚህ እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ አስራት ሜዥረብል ነው። ስለዚህ ከጥቃቅኑ ነገር ሳይቀር ያወጣሉ። ከአስራት በጣም ጥሩ ነው። ጉድ ይሄ መጠንቀቅ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተው ዋናውን ነገር ተጠቃቅኑ ላይ በጣም ፐርፌክት ይሆናል። 11 ከአዝሙሩ ከእንስላሉ ከቅመማ ቅመሙ ሁሉ ማለት ያወጣሉ። ጥሩ ነው ያልተነቀፈው። ግን ዋናው ፍርድን ጀስቲስን ምሕረትንና ታማኝነትን እነዚህ ናቸው መንፈስ ያለው አምልኮ እንዲሆን የሚያደርጉት። ምሕረት ሲኖር፣ ታማኝነት ሲኖርና ፍትሐዊነት ሲኖር፣ ጀስቲስ ፍርድን እያጓደሉ ምሕረትን እየዘነጉ ታማኝነትን ገደል እየከተቱ እዚህ ላይ የሚለካው ላይ ከስራ እንዳዋተናሉ እግዚአብሔር እንዲህ ባለ በሚለካው በቁሳዊ ነገር የሚታለል አምላክ አለ። ስለዚህ ይህን ስለምትተው ወዮላችሁ። እንዲህ ካለ ወዮታ ይሰው ባለቤቱ ወዮላችሁ ያለ ዝም ብሎ የሆነ መንገደኛ ምናምን አይደለም። ባለቤቱ ወዮላችሁ እንዲህ የምናደርገው ለኛ ወዮታ ለኛ። ሌላውን ሳትተው ጥቃቅኑ ነገር ተውት አላለን አይደለም። ያንንም ሳትተው ግን ይሄ ልታደርጉ ይገባችሁ ነበር እናንተ ዕውሮች መሪዎች። ማንንም ኃጢአተኛ ክርስቶስ እንደዚህ አልተናገረም። አስመሳዮች ግን እናንተ ዕውሮች መሪዎች ብሏቸው። እግዚአብሔር እንደ ትዕቢት የሚቃወመው የማይወደው ነገር በፈለገ ደግመን የሚመጣ አባት ነው። አባት ነው፣ እናት ነው። እብሪት ግን አይታገስም፣ ማስመሰል ግን አይታገስም። ስለዚህ እናንተ ዕውሮች መሪዎች ሰውረን ትንኝን የምታጠሩ ግመልን የምትውጡ ትንኝን ያጠራሉ፣ ግመልን ይውጣሉ። እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ከሚያናስስት ሞልቶ ሳለ የጽዋውንና የውጭቱን ውጭ ስለምታጠሩ ወየላቸው። የሚታየው ላይ ነው የሚያተኩሩ። አንተ ዕውር ፈሪሳዊ ውጭው ደግሞ ጥሩ እንዲሆን አስቀድመህ የጽዋውንና የውጭቱን ውስጥ አንተ አጠር። እናንተ ግብዞች ጻፎችና ፈሪሳውያን በውጭ አብረው የሚታዩ በውስጡ ግን የሙታን አጥንት ርኩሰትን ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግብዝነትና አመፀኝነት ሞልቷል። ስለ ቃሉ ባለቤቱ የተመሰገነ ይሁን። ስለዚህ አምልኮ ምሕረት ከተለየው ማስተዋል ከተለየው መንፈስ የተለየ አምልኮ ይሆናል። ሕግና ስርዓት ላይ ብቻ ማተኮር ከሆነ መንፈስ አልባ ነው የሚሆነው። እስከዚህ ሰዓት ጾሙ ተብሏል። 5:59 አይቆይ ጉድ መጠበቅ ተገቢ ነው። ይሄ
6:00 ነው አሁን ይሄ ማለት ጊዜ መጠበቅ የለብንም ማለት አለ። እንደዛ ከሆነ ደግሞ መሳነፍ እንዳይመጣ 5:59 ላይ በላ ችግር የለም 58 4 እያለ እንዳንሄድ ጥንቃቄ ይፈልጋል። ግን ክርስትና ግን እንደዚህ ዝም ብሎ ስራ ጥበቃ እንደዚህ ካደረግነው የሆነች እንደዛ ከሆነ መንፈስ የተለየ ሙት ነው የሚሆነው። ይህን ስላደረግን ብቻ እግዚአብሔር ዝም ብሎ እንደ ቲክማ ኦኬ ሰዓት ሞልቷል እንደዚህ እያደረግን ይቀበላል ማለት ነው። መንፈስ ነው ያለው መንፈስ በሰንበት ቀን በሬ ወይም አህያ ጉድጓድ ውስጥ ቢገባ ያወጣል። ሰው በሰንበት ቀን ሲፈወስ ግን ምን ይሆኑ ነበር? ደስ ይላቸው ነበር? ይቆጣሉ። ፍትሐ አልባ ነው ያለው እዚህ ከበሬ ወይም ከአህያ ሳይበልጥ አይት ሲጠፋ በሬ ወይም አህያ ወይም በግ ጉድጓድ ውስጥ ቢገባ ያወጡታል። አይሰንበት ነው እንደዛ ነገር እናውጣው ይላል አይሉ ሰው ሲፈወስ ግን የለም ይላል። ፍትሐ አልባ ነው። መረዳት የለውም፣ ማስተዋል የለውም። ህጉን የሚጠቀሙበት ሰዎች ለመክሰስ ነው። ስለዚህ ህጉን ጠበቅን ትላላችሁ። ዋናው የህጉን ዓላማ ምሕረትና ፍቅርን ረስታችኋል ነው። የተነሰነ መቃብር ያለው ስለዚህ መቃብር ተነስኖ ሐውልት ሆኖ ሲታይ ውጭ ሊያምር ይችላል። እሱ ግን የፈረሰ የበሰበሰ አጥንት ነው። እኛ በውጭ ስርዓቱን ጠበቅን ነገሩን እንደዚህ እያልን ውስጣችን ግን እንደዚህ እግዚአብሔር ውስጡም ስለሆነ የሚያየው እንደዚህ ለእግዚአብሔር ደስ የማያሰኝ እንዳይሆን መንፈስ የተለየው እንዳይሆን አምልኳቸው የህጉን ፈጻሚ ክርስቶስን የገደሉ ለዚህ ነው። ውጩን እንጠብቃለን ሲሉ የህጉን ራስ የህጉን ባለቤት ክርስቶስን ገደሉት። ማስተዋል የሌለበት አምልኮ እንደዚህ መረዳት የሌለበት አምልኮ ሰዎችን ወደ መግላት ያደርሳል። ህግን ጠበቅን ስርዓትን አስከበርን ሲሉ እንዲህ ወዳለ ከባድ ስህተት ውስጥ ያደርሳል። ስለዚህ አምልኳችን መንፈስ የተለየ እየጾም እየሰገን በአገልግሎት እየተሳተፉ ግን ውስጡ መንፈስ የሌለበት ድርቅ ያለ ሙግት እንዳይሆን ህግና ስርዓት የሚሰራው ለሰው እንዲረዳ እንጂ ሰው እንዲያስጨንቅ እንዳልሆነ መረዳት አለብን። ስርዓት የሚሰራው ሰውን እንዲያግዝ ነው። ከዚህ የተነሳ አባቶቻችን ስርዓትን እንደ ሁኔታው እንደ ጊዜ ግብሩ የሚያዩት። ለምሳሌ ሙሴ መፋታትን ፈቅዷል። መፋታትን ግን እግዚአብሔር አዟል አላዘዘም? በብሉይ ኪዳን እግዚአብሔር መጀመሪያ ወንድና ሴት አደረጋቸው እግዚአብሔር እንዳደረገው ሰው አይለይ ብሎ መፋታትን አልፈቀደም። ግን ሙሴ በኋላ ሳይሆን በተግባር ችግር ሲሆን መፋታትን በብይን በአስተያየት ላይ ያደረገ ለምን ከሞተች ወይ ከሞተ በሆነ ሌላ የሚያገቡት ስለዚህ ከአንዱ ካልሞተ ሌላ ማግባት ሲፈልጉ ማግባት እንደማይችሉ ሳይሆን ያደረጉ ባልየው ሌላ ማግባት ሲፈልግ ያው በድብቅ እንደምን አድርገው ይመታታል፣ ትሞታለች። ሞት ሌላ ያገባል። ሚስቲቱ ደግሞ ወይ መድኃኒት መርዛ ጠጣ ትገላለች፣ ሲሞትና ሌላ ታገባለች። ስለዚህ ሌላ ለማግባት ሲሉ መገዳደል እንደሆነ ሳይ ካልተመላለጉ ከሚገዳደሉ የመፋቻ ደብዳቤውን ጽፎ ይስጣትና ይፍቀዳ። ይህ እግዚአብሔር አላዘዘውም፣ አስተያየት ነው። ለምን? ለሰው ህይወት ነው። ሰው እንዳይጎዳ ነው ይሄንን ያመጣ። እግዚአብሔር ተቆጣው ሰውን ለመርዳት ነው ያደረገው። የካህናት ትልቁ ሸክም ይሄ ነው። በቃ ቀኖና የሚያዘው እንደዚህ ነው ለማለት ብዙ ካህን ያስፈልግ ይችላል። ያው ግን ወርድ ምስጢራቱ ያለካህናት ስለማለት የካህናት ትልቁ ሸክም ግን ይሄ ማየት ነው። እንደ ጊዜ ግቡ ያለው ሁኔታ ይሄ ነው። ስርዓቱ ይሄ ነው። ህጉ ይሄ ነው። ግን ደግሞ ችግሩ ይሄ ነው። ብዬ መስራት እንደ ጊዜ ግቡ እግዚአብሔር በመፍራት በድፍረት አይደለም። ሰውን ለመርዳት ነው። ህግ ሁሉ የሚወጣው ሰውን ለመርዳት ነው። የሰውን ለመጠበቅ ነው። ኤክሰስ ኦፍ ዘ ሎ ኢዝ ቱ ኢንጀስት የሚባለው ለዚህ ነው። ህግ በጣም ጥብቅ የሚል ከሆነ ይሄ በጣም ኢንጀስት ነው። ህግ የተሰራው ጥብቅ አድርጎ ሰውን እንዲያስጨንቃል፣ ሰውን እንዲያስኬድ ነው። ያለ ህግ ደግሞ መኖር ስለማይችል ልቅ ከሆነም ደግሞ አስኬድ እርስ በርስ መሰነካከል መጠፋፋት ነው። ስለዚህ የህጉን ዓላማ መረዳት ያስፈልጋል። ዳዊት የገጹን ርስት የበላው በህግ አይደለም በብይን ነው። ታሪኩ ታውቃላችሁ። ማቴዎስ 12 ላይ ተጽፏል። ጌታችን ጠቅሶታል። ደቀ መዛሙርቱ በሰንበት እሸት ቆርጠው ሲበሉ ለምን ብለው ከሰሱ። ጌታችን የዳዊት ታሪክ ጠቀሰላቸው። ዳዊት ካህን አይደለም። ዳዊት ያው የማመስገን ሁሉም የማመስገን ሀብት አለው፣ ግን ካህን አይደለም። ምክንያቱም ካህናቱ ከሌዊ ከአሮን ወገን ናቸው። ዳዊት ደግሞ ከይሁዳ ወገን። ግን በአንድ ወቅት በስደት ላይ ሳኦል አሳልፎ በስደት ላይ ሳለ ወደ ቤተ መቅደስ ወደ ደፈራው ሄዶ አብያታር የሚበላል አብያታር ምን ሌላ የሚበላ ነገር አልነበር። የገጹ ርስት የሚባል 12 ሆኖ በደብተራ ኦሪቱ አርባ የተቀደሱ የሚቀመጥ እግዚአብሔር ህዝቡን እንደሚመግብ
ማሳያ የሆነ ነበር። ያን የሚበሉት ካህናት ብቻ ነበሩ። አሁን ለዳዊት የሚሰጠው ምንም ነገር የለውም። ሊቀ ካህናት አብያታር ያን የሚበሉት ካህናት ብቻ ናቸው። ዳዊት ደግሞ ካህን አይደለም። ከእሱ ጋር የነበሩት ካህናት አይደለም። ግን አወጣ ወረደ። ሌላ ሰጠ የለኝም። ግን ዳዊት ተርቧል። በምድረ በዳ ላይ ያለ እዚህ ለበላ የሚባለው ነገር የለም። ስለዚህ አወጣ ወረደና ዳዊት እግዚአብሔር ሰው ነው። ዳዊት ቢኖር ይጠቅማል። የሚቋቋም እግዚአብሔር ጦር ነው። ስለዚህ ምንም በሕጉ በስርዓቱ ይሄ ለዳዊት የተፈቀደ ባይሆን ልስጠው ብሎ ዳዊት ሰጠው። ኃጢአት አልሆነበትም ለአብያታር። ግን ከዛ በኋላ ደግሞ ዳዊት ይችል ለምደው ብቅ እያለ ያችን ነገር እያለ አልሄድም። ችግር ሲሆን በተለየ ሁኔታ የሚደረጉ ነገሮች አሉ። ሕግ እንዲህ ባለ መንገድ ነው የሚኖረው ነው እንጂ ደረቅ አሉ አይልም እያሉ ጊዜ በሩ ለመዝጋት ከሆነ ይህ በኋላ ማየት እንዲህ ከሆነ አምልኮ መንፈስ ድርቅ ያለ ለሕይወት የተሰጠው ለጥፋት ይሆናል። ስለዚህ አይሁድን አምልኳችሁ እውነት ነው ግን መንፈስ የለው ያላቸው ከዚህ የተነሳ በጾም ቀን እንግዶቻቸውን እያመጡ የተኙ ገዳማውያን ነበሩ። ዛሬ ይኖራል በጾም ቀን ለምን መንገድ ነው፣ በረሃ ነው፣ ሩቅ ነው። በፈለጉት ሰዓት ሄደው አያገኙም። ስለዚህ አምልተን ነው እንሸኛለን። ሰው ትልቁ ነገር ወዳጅ ይሄ ካልገባን ክርስትና አልገባን ዝም ብሎ መላለስ ነው። ከሰው የሚበልጥ ምንም ነገር ይሄ ሲባል ግን ደግሞ እንደ ሳምራውያን ወደ ስህተት እንዳለ ያቸው ሁለቱ መጽዋዕት እንዳለበት ለሰው ብለን ያለ ስርዓት እናቴ ስርዓት ያስፈልጋል። ስርዓት ብቻ ብለን ደግሞ መንፈስ የተለየው እንዳይሆን ደግሞ ሰውን ማሰብ ያስፈልጋል። ሁለቱ መጠባበቅ አለባቸው። አንድ ትልቅ አባት ነበሩ። ጊዜ ላይ ያሉት ይንታ ሁሉ ይባላል በጣም በቅርብ ያውቃቸው ብዙ ስለነገረኝ በጣም አዘቻለባቸው እና ለተቸገረ ሰው ዙሪያ ጠበላለ እነዚህ የወለዱ እናቶች ምናምን ሲቸገሩ ሌሊቱን እዛ ዙሪያው ቆመው እየጸለዩ ይጠብቋቸዋል። ከዛ ሲሞቱት ደግሞ አጥበው ይቀርቧቸዋል እና ከቤተክርስቲያን ከገዳሙ ይመስል ማለት ነው እየለመኑ የተቸገረ ሲሆን እየለመኑ ወርቅ ያው መሰልቸት አለ እንደምን እያሉ ይዘው ይሄዳል እና በጣም የታመመ ሲሆን በዛ ከገዳሙ ምግብ ቤት ምን ተከታተል ባለ ሰራ ይነበራል እና ጥሩ ነገር በጣም ተማማለ አጣጣ ስራ እንደዚህ ይላል በጣም ይልተው ለማለት ተሞክሮ ይቀሩ ነበር እና ሰጣቸው እየዘለሉ ነው የሚሄዱት በቃ ልክ አገኘው ሰያው ያው ይዘላል እንደዚህ ያው እና አንድ ቀን ከቆቃ ቦታ አንድ መናይ ጧት መጣ እና መጡና ይሄ ከበር ይሄ ሰው የመጣው ከጦር ሜዳ ነው እንዳታሰልፉ ምን አይነት ሁኔታ እንደመጣ ያውቃል። ስለራሄ ብለን የምናደርገው መስዋዕት ነው እና አይሁድ መንፈስ የተለየ ያደረገባቸው ራሄ እንዲሁ በሕጉና በአምልኳቸው ይመኩ ነበር። እንደምናውቀው ፈሪሳዊው ቀራጩን ይሄ እንደዚህ ያላደረገ ኦርቶዶክስ አይነታችን ምን ይመካ ከሆነ አላማዊ ኦርቶዶክስ አይነት በመካት እኛ ዜማዋለን እኛ እንትኗለን ሌሎች ናቸው ሚኮ ይሄ ህፃናት ጠባይ ነው ቁጭጭ እኔ ያለ የሃይማኖት አክል ነው የምንኮራበት ነው። እግዚአብሔር እንድናመልክበት ሌሎችን ወደ እግዚአብሔር እንድንጠራበት እንድንመሰልበት እንጂ እንድንኮራበት አለ። ይሄ ክርስትና ቁጥሮስ አይደለም። ክርስትና እኮ የህዝብ መመኪያ አይደለም። እና አይሁድ መንፈስ የተለየ ያደረገባቸው አምልኳቸው ይመኩ ነበር። ከእነሱ ውጭ ያለው ሰው እንደ ሰው አይቆጥሩትም። አሁን ማለት እንደዛ ናቸው። ከእነሱ ውጭ ያለው ጎይም ነው የሚሉት ማለት እኛን ለማገልገል የተፈጠረ ከእንስሳት ያልተሻለ ሁለት እግር እንዳለው እንስሳ ነው። አይሁድ ሌላው ሰው ጎይም ነው እንደ ሰው አይቆጥሩትም። ያ ሕግ አዋቂ ጌታችን ባልንጀራዬ ማን ነው ወደ ጠየቀው ታስታውሳላችሁ? ማን ነው ከሌላ የሚተካከል ማለት ነው? ማን ነው ባልንጀራዬ? ሁሉም ሰው ነው እንዲህ አይነት ነው። እና ጌታችን ያ መልካም ያደረገለትን ፈሪሳዊን ጠቀሰለት እና ለዚህ ሰው ባልንጀራው ማን ነው ሲል ማን ብሎ ነው የመለሰ? ያ ሕግ አዋቂ ታስታውሳላችሁ? መልካም ያደረገለት ማለት መልካም ያደረገለት ማን ነው? ሳምራዊ ላለ ማለት ነው። ከንቀታቸው ከጥላቻቸው የተነሳ ሳምራዊ ላለ ማለት መልካም ያደረገለት የኔ ያልነበረ ትምክህታቸው እኛ እንደዚህ እያለ ሌላውን ክርስቲያኖች አለው ወይም ሌላ ያለው ዝቅ አለ አሳንሰን ታደለ ነው እንደዚህ ተለየ ማምልኳቸው እንዲሁም ሕጉን የሚጠቀሙት ሌሎች ለመክሰስ ነበር።
ማቴዎስ 12:10 ላይ እነሆ እጁ የሰለለች ሰው ነበረ፣ ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን ብለው ጠየቁ። ይከሱት ዘንድ ነው በሰንበት በጣም ይገባል። አዘጋጅተው ነው ክስ ያመጡት። ህጉ ስርዓቱ ሰዎችን ለመጠጥ እስኪ እንዴት ነው እስኪ ልፈትል ይበላል አይበላል ይጾማል አይጾም እንደዚህ ለምና ስከሆነ በቃ ቀልጣሃል አላለ ሰው ሚመለስ ይጠይቃል። ስለዚህ ትምህርታችንን ለማጠቃለል ኮሚቴኛ ዳላላቱን ነበር ስራ ስለፈሩኝ ሌላ ፕሮግራም ይዤ እንግዲህ በለጊዜ ቃል ከተጀመረ አሁንና በራሱ መንገድ ስለሚሄድ ነው። ስለዚህ አምልኳችን ሁለቱን የሚያዋሃደ እንዲሆን እዚህ ነበር ሳምራዊቷን ሴት ብታውቂ ተለምኝ ነበር እዚህ ባለሽን ጠልተሽ ላይ እንደዚህ ያለ ነገር እንዲህ ባለ በተሳሳተ መንገድ ለምን ማግኘት ጸጋውን ማግኘት አይቻልም። ስለዚህ እንደተጠማች እንዳትቀር ነው ይሄንን የነገራት። እኛም እንደዚህ ከጸጋ ውጭ ሆነን እንዳንቀር። ስለዚህ በአንድ በኩል እንደ ሳምራውያን መቀላቀል እንዳይኖር፣ አምልኮች ከእውነት የወጣ እንዳይሆን፣ በርህራሄ በአዛኝነትም ወደ ዩኒቨርሳሊዝም እንዳንሄድ፣ ወደዛ እንዳንሄድ ከክርስትና ውጭ ያሉትም በሊድኑ ይችላሉ። እግዚአብሔር መንገድ ወደ እንዳን ምን ያደርጋል የሚያውቀው እግዚአብሔር ዘ ሾረስት ዌይ ኢዝ ዘ ቸርች ብሏል። ቅድስት ሥላሴ አንድ ይህን ቴዎሎጂ እና ህንዳውያን ሂንዶዎቹ በጣም ኤቲካል ናቸው ብዙዎቹ። እና ጊዜ ጠየቀኛል እነዚህ ሁሉ ደጋግ ሰዎች አሁን አይጸጡም ማለት ነው ብሎ ጠየቀኛል። አይ ዶንት ኖ በት ዘ ሾረስት ዌይ ኢዝ ዘ ቸርች ብዬ መለስኩለት። አስተማማኝ መንገድ እግዚአብሔር ገለጠው። ከዛ ውጭ ያለው ሰው ሪስክ መውሰድ ይችላል። ሃይ ሪስክ ነው ይችላል። ሃይ ሪስክ ነው ይችላል። ሰው ግን በህይወቱ እያወቀ ቆማል ታውቃለህ። ስለዚህ አስተማማኝ መንገድ እውነቱ የተገለጠበት ይሄ ነው። ከዛ ውጭ ባለው ምን ይሆናል? ፍርድ ለእግዚአብሔር ነው። ግን ያሳየ የሚሄድ መንገድ ግን የተገለጠው አስተማማኝ የህይወት መንገድ ግን ስለዚህ እንደ ሳምራውያን ወደዛ ምናኔ ደግሞ እንዳይሁድ እውነቱን ይዘን ርትዕ በሆነችው ቤተክርስቲያን እያለን ደግሞ ህጉን አጠቃላይ አምልኮቱን ኦርቶዶክሳዊነትን ቅድም በአይሁድ ያየናቸው ድክመቶች የሚገለጡበት መንፈስ የጣቀው ለፍርድ፣ ለነቀፋ፣ ለትችት፣ ለትምክህት፣ ለትዕቢት የምንጠቀምበት መንፈስ የተለየ እንዳይሆን በእውነትና በመንፈስ አምልኮ